ውድ ቤተሰቦቻችን ዛሬ ደግሞ የስናፍጭ አሰራርን በ5 ደቂቃ ውስጥ አሳያችኋለሁ። ተከተሉኝ። ያው እንግዲህ መጀመሪያ የሚያስፈልገን የስናፍጭ ጥሬ ነው። የስናፍጭ ጥሬው ልክ እንደዚህ አዘጋጅቻለሁ ማለት ነው። ንጹህ ነው፣ ተለቅሞ በደንብ የተዘጋጀ ጥሬ ነው ማለት። ስለዚህ ይሄንን መጀመሪያ እንፈጫለን ማለት ነው። እንግዲህ ከፈጨሁት በኋላ ደግሞ ይሄን ይመስላል ማለት ነው። ይሄ የተፈጨው ስናፍጭ ነው። ስለዚህ ቅድም ጥሬውን አሳይቻችኋለሁ። ከተፈጨ በኋላ ይሄ ቢጫ ነው። ስናፍጭው እንግዲህ በሶስት አይነት እናገኘዋለን። በቢጫ እናገኘዋለን፣ በጥቁር እንዲሁም ደግሞ በአረንጓዴ አይነት ስናፍጭ አለን። እኔ ዛሬ የተጠቀምኩት ቢጫውን ስናፍጭ ነው። ስለዚህ ይሄን እንደዚህ ከፈጨው በኋላ ማዋሃድበትን እቃ ላምጣና ምን እንደሚያስፈልጉ ለማዋሃድ ደግሞ አብረን እናያለን ማለት ነው። ለማዋሃድ እንድምችን ጉድጉድ ያለ ሳህን አዘጋጅቻለሁ። ስለዚህ ይሄን ስናፍጭ የፈጨነውን ስናፍጭ እዚህ ላይ እንገለብጣለን ማለት ነው። እዚህ ጋር ደግሞ ቆንጆ አድርጌ የፈጨሁትኝ ዝንጅብልና ነጭ ሽንኩርት አለኝ። ስለዚህ ከዚህ ላይ አንድ የሾርባ ማንኪያ ጠቀማለሁ ማለት ነው። ልክ እንደዚህ አንድ የሾርባ ማንኪያ ከዛ ትንሽ በርበሬ ያስፈልጋል። በርበሬ እንግዲህ ማንኛውንም አይነት በቤት ያፈራውን በርበሬ መጠቀም ትችላላችሁ ማለት ነው። እኔ አንድ የሻይ ማንኪያ በርበሬ አደረኩኝ። ከዛ ደግሞ እርድም ያስፈልገናል። አንድ የሾርባ ማንኪያ እርድ እንደዚህ ከጨመርን በኋላ ሎሚ አቼቶ መጠቀም ትችላላችሁ። እኔ ግን ኦርጋኒክ በሆነና በቤት እንግዲህ ካዘጋጀን አይቀር የተገዛ ነገር ከምንጠቀም አቼቶ ሎሚ እንደዚህ ጨምቀን መጠቀም እንችላለን ማለት ነው። ሎሚ እንግዲህ እዚህ ላይ በማድረጋችን ጣዕሙን ቆንጆ ነው የሚያደርግልን። ቆንጆ እንዲሆን ስለሚያደርገው እዚህ ላይ ልክ እንደዚህ ጭምቅ አድርገን ከአንድ ሎሚ እስከ አንድ ሎሚ ከግማሽ መጠቀም ትችላላችሁ። እያያችሁም ደግሞ የሚያስፈልገው ከሆነ መጨመር ትችላላችሁ። ከዛ በኋላ ውሃ ይሄ እዚህ ጋር እንደዚህ ካዋሃድን በኋላ ሁሉንም እንደዚህ ካዋሃድን በኋላ ምንድነው የሚያስፈልገን? ሌላ ትንሽ ውሃ እያደረግን ቀስ እያልን እናቀጥነዋለን ማለት ነው። ወይም ደግሞ እናዋህደዋለን። እንደዚህ ውሃ ትንሽ እየጨመርን እናዋህደዋለን ማለት ነው። መጨረሻ ላይ ከላይ አንድ የሻይ ማንኪያ ጨው አድርጌያለሁ ማለት ነው። ከዛ በኋላ ደግሞ ከ2 እስከ 3 የሾርባ ማንኪያ የሚሆን የኦሊቭ ኦይል ወይም ደግሞ ያላችሁን ማንኛውም አይነት ኦይል መጠቀም ትችላላችሁ ማለት ነው። ያው እንደዚህ እንደምታዩት እንግዲህ ቆንጆ ሆኖ ተዋህዷል። ስለዚህ አሁን የሚያስፈልገን ንጹህ ታጥቦ የተዘጋጀ ጠርሙስ ቢሆን ጥሩ ነው። ጠርሙስ ቢሆን ያው ጣዕሙ በደንብ እንዳይነፍስበት አድርጎ ያዘጋጃል። እዚህ ጋር እንደዚህ አይነት ጠርሙስ አጥቤ ንጹህ ነው በደንብ ቀቅዬ ያዘጋጅቻለሁ። ስለዚህ ይህንን ያዘጋጀነውን የስናፍጭ ውህድ በዚህ ጠርሙስ ውስጥ እንከተዋለን ማለት ነው። ይሄ ጾም የአብይ ጾም እንደመግባቱ ከተለያዩ ሳላጣ እንዲሁም ደግሞ ከተለያዩ ምግቦች ጋር እንዴት መመገብ እንደምንችል ደግሞ ቀጣይ በጣም ብዙ ቪዲዮዎችን እሰራላችኋለሁ። እንደዚህ አስገብተን ከጨረስን በኋላ በዚህ በጠርሙስ እንደዚህ ካደረግነው በኋላ ከድነን ለአንድ ቀን ውጭ ላይ እናደርገዋለን። በጣም ነው ቆንጆ ነው። ከድነን ለአንድ ቀን ውጭ ላይ ካደረግነው በኋላ ከዛ ፍሪጅ ውስጥ አስገብተን እየቀነስን መጠቀም እንችላለን ማለት ነው።